ስንት አይነት ካንድልስቲኮች አሉ አለን? ሁለት አይነት ምንና ምን? ቡሊሽና ቤሪሽ ካንድልስቲኮች አሉ ብለናል። ቡሊሽ ካንድልስቲክ የምንለው የቱ ጋር ነው የሚከፈተው? ከታች ይከፈታል። ኦፕኒንግ ፕራይሱ እዚህ ጋር ነው የሚሆነው። ከዛ በኋላ ፕራይስ እስከዚህ ድረስ ሴለሮች ፑሽ አድርገውት ነበር። ይሄኛውን እዚህ ጋር የመጣበትን ፕራይስ ምን እንላለን? ሎወስት ፕራይስ ነው ማለት ነው ካንድልስቲኩ የመጣበት። ከዛ በኋላ ባየሮቹ ፑሽ አድርገውት ፕራይሱን እስከዚህ ድረስ አምጥተውት ነበር። ይሄኛውን ፓርት ምን እንላለን? ሃይ እንላለን። ከዛ በኋላ ፕራይሱ መጥቶ ካንድልስቲኩ የቱ ጋር ተዘጋ? እዚህ ጋር ነው የተዘጋው፣ ከላይ ነው የተዘጋው ማለት ነው። ይሄኛው መሃል ላይ ያለው ፓርት ምን ይባላል አይደል? የካንድልስቲክ ቦዲ ይባላል አይደል? ናይስ። እነዚህ ስም እንደናቸው አይደል? እነዚህ ከላይና ከታች ያሉት ዊኮች ናቸው። ይሄኛው ሎወር ዊክ ይባላል ወይም ደግሞ ሎወር ሻዶ እንላለን። ይሄኛው ደግሞ አፐር ዊክ እንላለን ማለት ነው። ሶ ቤሪሽ ካንድልስቲክ የምንለው ደግሞ ተመሳሳይ ነው። ከዚህ ጋር ለየት የሚያደርገው ቤሪሽ ካንድልስቲክ የቱ ጋር ነው የሚከፈተው አለን? ከላይ ነው የሚከፈተው። ከዛ በኋላ ፕራይስ እስከዚህኛው ድረስ ትንሽ ፑሽ አድርጎ ነበር። እዚህ ጋር ምን ይፈጥራል ማለት ነው? ሃይ ይፈጥራል። ሌን ፕራይስ እዚህ ጋር አልዘጋም፣ ወደ ታች መጣና እስከዚህኛው ድረስ መጥቶ ነበር። ይሄኛውን ፖይንት ደግሞ ምን እንላለን? የካንድልስቲኩ የዚህኛው ካንድልስቲክ ሎወስት ፕራይስ የተፈጠረበት ሎው እንላለን። ከዛ በኋላ ካንድልስቲኩ የተዘጋው እዚህ ጋር መጥቶ ይዘጋል ማለት ነው። መሃል ላይ ያለውን ይሄኛውን ፓርት ምን እንላለን? የካንድልስቲኩ ቦዲ ይባላል። እነዚህ ደግሞ ከላይና ከታች ያሉት ምን ይባላሉ አይደል? ዊኮች ናቸው። ከታች ያለው ሎወር ዊክ ይባላል። ከላይ ያለው ደግሞ አፐር ዊክ ይባላል። ቡሊሽ ካንድልስቲክ ላይ ባየሮች ናቸው ዶሚኔት የሚያደርጉት፣ ሴለሮችን ዶሚኔት ያደርጉት ባየሮች ናቸው። ቤሪሽ ካንድልስቲክ ላይ ደግሞ ሴለሮች ባየሮችን ዶሚኔት ያደርጋሉ ማለት ነው። ቡሊሽ ካንድልስቲክ የምንለው ፕራይሱ ወደ ላይ እየሄደ እንደሆነ የሚያሳየን ነው። ቤሪሽ ካንድልስቲክ የምንለው ፕራይሱ ወደ ታች እየሄደ እንደሆነ ሴለሮች ስትሮንግ መሆናቸውን የሚያሳየን ነው ማለት ነው።